ያውኑ መዝሙሮች ያሬዳዊ ናቸው ወይ ለሚለው እንኳን ያሬዳዊ ጥላውን መሆን እንኳን አልቻለም። እውነቴ በጋር ነው የምናገረው። የጥላውን ገሰሰ ዘፈኖች ብዙ ትምህርት አላቸው። ኢትዮጵያዊ ቅርጻችን የጠበቁ ናቸው። ኢትዮጵያዊ ዜማችን የጠበቁ ናቸው። ያውኑ መዝሙሮች እንኳን ያሬድን ጥላውን እንኳን መምሰል አልቻሉም ነው የተባለው እና በጣም ፈተና አለብን። እኔ የማንኛው ዘማሪ ያሬድ ነው የትኛው ዘማሪ አይደለም የሚለውን ከመበየን ይልቅ ለመሆኑ ያሬዳዊ ዜማ ምን ማሟላት አለበት የሚለው መነጋገር ያለበት። መዝሙር ያሬዳዊ አይደለም ሲባል የከበደ ያሬዳዊ ነው የሚባል ትርጓሜ እየተሰጠ መስል አስቸጋሪ ነው። ምክንያቱም አሁን እየተዘመሩ ያሉ መዝሙር በመጀመሪያ ደረጃ ዜማና ግጥም መድረስ በቤተክርስቲያን ይፈቀዳል የሚለውም ላይ አሁን በጣም ጥልቅ ጥያቄዎች እየመጡ ነው ያሉት። በመጀመሪያ ራሱ ይፈቀዳል፣ ዜማ መድረስ ይፈቀዳል፣ ግጥም መድረስ ይፈቀዳል። የምንነጋገረው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን። አሁን ብዙ ጊዜ የኛም ቤተክርስቲያን ቁልቁል አውርደው በፕሮቴስታንት ሚዛን የሚመዝኑ፣ በካቶሊኮች ሚዛን የሚመዝኑ፣ በምዕራባውያን ሃይማኖቶች ሚዛን የሚመዝኑ ሚዛን የተመታታባቸው ሰዎች እየተፈጠሩ መጥተዋል። ፕሮቴስታንቶች ዜማ ከዘፈን ከሚየቀነጫጨው የሚወስዱ ስለሌላቸው እኛ አለ ስላለ ሌላ ነገር መውሰድ ያስፈልጋል የሚል ኪዳነ ወልድ ክፍሌ ዝሙት ማለት የሴትና የወንድ ብቻ አይደለም ብሎ ዝሙት ማለት እያለው ሌላ የሚፈልግ ከሆነ ጠቅላላ ዝሙት ነው አለ። ለምሳሌ አንድ ሴት ጥሩ ቀሚስ እያላት የጓደኛው ቀሚስ ካለበት ሰው ሴት የቀሚስ ዝሙት ይዟታል ማለት ነው። የኮት ዝሙት የሚይዘዋል፣ የመኪና ዝሙት ምን የመሰለ መኪና እየነዳ ፊት ለፊት የሚያው መኪና አይኑ ተሰክቶ የሚቀራል የቆርቆሮ ዝሙት የያዘው ማለት ነው። እና እኛው በእውነቱ የዝሙትም ጠባይ ነው እየተጠናወተን ያለው እና እኛ የፕሮቴስታንቱ የካቶሊኩ የሌሎችም ለኛ ለንጽጽር አይቀሩም። እኛ ጊዜ ስላልፈቀደላት ቤተክርስቲያኒቱ ሁኔታው ስላልተመቻቸላት እነሱ ጋር ደረጃ አስቀመጥራት እጅግ ገናና ትልቅ የራሷ ስነ ጽሁፍ የራሷ ኪነ ጥበብ የራሷ ዜማ ያላት ቤተክርስቲያን ናት። ስለዚህ በቅዱስ ያሬድ የዜማ መስፈርት አንድ መዝሙር 7 ነገሮች ማሟላት አለበት ተብሎ ይታመናል። ይሄን የምነግራችሁ ደግሞ አባቶቻችን መዝሙረ ዳዊትን ሲተረጉሙ የዳዊት መዝሙር ወደ ግዕዝ ሲመለስ ቤቱ ፈርሶ ነው እንጂ በዕብራይስጥ በግጥም ነው ብለዋል ያዩትና ባለማወቅ ሲነግሩ። በግጥም የተዘጋጀ ነበር ነው የሚባለው። እነ ሰቆቃወ ኤርምያስ እነ የዳዊት መዝሙር ሌሎችም እነ ዳዊት ያመሰግኑት በግጥም ነበር። ወደ ግዕዝ ሲተረጎም ግን ያን ግጥም መጠበቅ ስላልተቻለ ቤት አልመታም ነው ያሉት። እና አንድ መዝሙር አሁን ወንድም ለተናገርኩ መልስ ይሆናል። አሁን የምናገረው አንድ መዝሙር ዳዊት የሰማይ አንድ መዝሙር 7 ነገር ማሟላት አለበት። ይሄን ደግሞ የዳዊት መዝሙር በተነተሩበት ሲናገሩ ነው በትርጓሜውን ሲያስተምሩ ማለት ነው። አንደኛ ሃይማኖትን መግለጥ አለበት። እኛ ትናንት እንደተናገርኩት አንድ አካል አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብለን የምናምን ሰዎች ይሄ ከማንም የሚለየን አንዳንድ ጊዜ ቅድም እንዳልኩት ከግብጾቹ ጋር እንኳን ከሶሪያውያን እንኳን ከአርመናውያን ይመስሉናል ከምንላቸው እንኳን እኛ የምንገልጽበት መንገድ የራሳችን መንገድ አለ። ሊቃውንቱ ስራዬ ብለው በጎንደር ዘመነ መንግስት